ዋግዋን ብለናል። ፋሚሊያንስ ተመልሰን መተናል። ዛሬ ደግሞ ትኩስ የሆኑች መረጃ ነው ይዤላችሁ የመጣሁት። ያው ከኔ እጅ የሚጠፋ የለም። ያው የሚያመልጠኝ ደግሞ ሁላችሁም ያው ታውቃላችሁ። እና ሰሞኑን ልጅብ ጋር የሆነ አንዳንድ ተባብለን ነበር እና የሆነች በወሬ መሀል መታ ነበር እና ለምን ያሉትን አላወጣላችሁም፣ በቃ እውነቱ ይውጣ ምናምን፣ አንቺ ደግሞ ይህን ተወጪው ምናምን ብሎ የሆኑ ሪከርዶች ምናምን ሼር ተደርገዋል። እና በሁለታቸው መሀል የነበረውን ኮንቨርሴሽን በደንብ እያንዳንዷን እናያለን። ሌትስ ጎ ፋሚሊ ሲመቻች። ኦኬ ጋይስ ይሄ የመጀመሪያው ኤፒሶድ ነው። በኤፒሶድ ነው ታውቃላችሁ። ይሄ የመጀመሪያው ኤፒሶድ ነው እና ይህንን ካለች በኋላ የተፈጠረውን ነገር አብረን እናያለን። የፈለግከውን ነገር አምጣ፣ የፈለግከውን ማለት ገባ አይደለ? ሀራ ያራዳ ልጅ እንዱን ልጅ ማለት ነው። ተበሳስቼ እሞታለሁ እንዱን ልጅ ማለት ነው። የፈለግከውን ነገር አምጣ፣ የፈለግከውን ማለት ነው። ገባ አይደለ? እዚህ ጋር ግሊች አለ። ያራዳ ልጅ እንዱን ልጅ ማለት ነው። ተበሳስቼ እሞታለሁ እንዱን ልጅ ማለት ነው። እንዱን ልጅ አው ስለታላስኩኝ ነበር። እንዱን ልጅ ግን ቆሜ ተጋፍጫለሁ። እሱ እያየ ነው። እሱ ወንድነት አይባልም። ያራዳ ልጅ አይደለ? አባቢ ገና እሱን በሰፊው እናወራለን። ጭራሽ የምትስተው ውጭ ያለ ሰው ላይ በቃ በሰፊው እናወራለን አይጭው ማለት ነው። እሺ ምን አለች? ከዛ በኋላ እዚህ ጋር ሰዎችን ከጉዱ ያ በዚህ ሰዓት ፍምስና ነው ብራዘር። እኔ ግን ተወጋግቼ ተበሳስቼ ይሙት ይሻላል። ኦኬ ይሄን ካለች በኋላ አለችው ነገር ብትሰው ከዚህ ቀጣ የሷ ፓርት ነው አስገባለሁ። ነገር እየኖርኩ አይደል እንዴ? ኧረ ጄይ ስሞን ምን ሆነሽ ነው ማን? ጄይ ካፕቴን እንዴ ምን ሆነሽ ነው? ካፕቴን ምን አሁን አንጠራርቶ ዲኤም ማስደረግሽ እዛ ድረስ ደርሶ ምን አይነት ዲኤም ይቀየራል አይደል? ምን እክል አይብሮሽ ብትነቂ ነው ዘለሽ እዛ ላይ ተንጠራርተሽ ዲኤም ማድረግሽ አጓግጥ እሱ ላይ ነው። እሱ ምን አደረገ? እሱ ጀስት ዲስትራክት ያወጣው አይደል? በሰዓቱ የነበረው ጉራ ጋር ለምን እንደዚህ አፍሽን አትከፈች? ምክንያቱም እሱ እዚህ ስላለ የትም ገባሽ የትም ጉድጓድ በቃ ያገኝሻል ማለት ነው። አውጥቶ ይበልትሻል። ስለዚህ ኢንፈርተሽ ነው። አሁን ልጅ ድረስ የሚያደርስ ጉዳይ አልነበረ። እዚሁ ሊል ቡራ ጋር እንጂ ቡራ ቡል ጋር የሚጨርስ ጉዳይ ነበር። እሺ ገብቼ ያለችው ደስጋለች ጋር እየሰማሽኝ አይደለም እንዴ? ስለተደቅነውብሽ ተበሳስታ አልሞትክም እንደወንድ ያ በቃ እንደውም በቃ ቁመሽ አልተገፈትሽ። ጓደኞች ሲገፉሽ በቃ ኮብል አንስተሽ ራራ በሲክስ በቃ ዛፓስ ይጠሩ ነበረ ቪዲዮ ላይ እንደሰማ። አሁን የምታወራውን ነገር እኮ አሁን እየጻፍክልኝ ያለውን ነገር እየኖርኩ አይደለም። the main part ለሱ ጻፍከው እንጂ አልኖርከው። ለሱ በቃ ለወሬ ነው ያደረግሽው ይሄን ነገር በቃ ጀስት ለወሬ ለፋም ነው ያደረግሽው። ከዛ በኋላ እዚህ ጋር ምናልሽ ኖርማል ነው ማውራት አይደለም ያራዳል ጀሪት ነገር። እሺ አሁን ያለውበትን ላይፍ ፈቅጄና አምኜ ነው የገባውበት። ስለዚህ የመጣው ነገር ቢመጣ ራሴን ተከላክዬ መኖር እችላለሁ እና ማለት ነው ተጫወተችና ጋይስ ከዛ ምን አይነት ውስጥ ገባች? ወዲያውኑ ከአንዳንድ ላይቭ ላይ መጣ። ሌትስ ጎ ለወጋንዲ ሰማችኋታ? ለወጋንዲ ኮብላነስ ሀሌን ልጅ ብናቱ ልብዳለን ኮብላነስ ሀሌን ጋይስ ወስታክታችሁ ዋይ ላተነው እንደዚህ ብትሆኑ ግን አንስተሃል በቃ ይሄ ኮብረ ቢከርገር አይደል? ከመጋፈጥ የበለጠ እንደውም ጀለሶችሽን እንደውም በመሃል እንዲገቡና እንዲሸፍኑ ስታረጋቸው ነበር ከስለቱ ለመውጣት ሪል ነው ራከተው ታዲያሽ ወንድ ነኝ ብዬ ልወጋ ልሙት። ለዚህ ጋር አያችሁታ? ወንድ ነኝ ብዬ ልሙት። ግን ቮይሱ ላይ ምንድን ነው ያደረገችው? እኔ ተወጋግቼ ተበሳስቼ ሞት ይሻለኛል፣ እኔ ወንድ ልጅ ነኝ። እሺ ሌላ ጋር ልጅ እዚህ ጋር ብራገው እሱ ጋር ይደድኝ ያረክበት ምክንያት ብቻ ትረግረኛል። ያው ከቻልክ ደህና ገንዘብ ሳላገኝ እናትን ልብዳለ ደህና ላይ ሳላይ ገና ጩጬነሽ ምኑንም አላየሽውም እንኳን አንቺ በዙሪያሽ ያሉት በሙሉ ገና ናቸው። እኔ ትልቅ ልጅ ያው እያልኩ አይደለም፣ ግን በቃ ብዙ ነገር አላየንም ገና ልጆች ነው። የምሬ ነው የምልሽ። ምንም ሳታይ በዚህ እድሜሽ ከምትቀጪ ስነ ስርዓት ይዘሽ በቃ አሪፍ ባለው እንትን ብትቀሳቀሽ ነው የሚሻል። ምንም እዛ ላይ ተዘሉ ተንጠራርቶ አሁን ቡራ ጋር ወይ ዘው ሌላ ውስጥ ከምትገቡ ይቅርታ ጠይቂ። አባቢ ልጅ ኪንግ ነው። እሺ ያው ወጣ ልጨውለታለሁ ጎበዝ አርቲስት ነው። the game is over here በቃ እዚህ ጋር ጌሙን ጨርሰናል ማለት ምን አለች? ለጂፕ ኪንግ የሚገርም ምርጥ አርቲስት መሆኑን አልካድኩም ማለት በቃ the best
ምክንያቱም ከዚህ በፊት ከነሱ በፊት ተተኪ ትውልድ ናችሁ ብሏቸዋል። ከሱ በፊት የነበረ እንደሌለ ታውቃላችሁ። አሁን የእነሱ ፋኖች እኔ ጋር መታችሁ መጮህ ሳይሆን እውነቱ ስለወጣ እንደዚህ ይገዋል አትሉ። የራሳችሁ ሰው ነው እንደዚህ ያወጣው፣ እኔ አይደለሁም ያልኩት። እና ጋይሶች እመቻችሁ ነው የምላችሁ። በቃ እውነት ወጥቷል። ከዚህ በኋላ በራሳቸው በግሩፓቸው አፍታም ነው መታኔ ጋር የምትከራከር ካለ ፋክ ዩ አው አይደለም። ኦኬ ሌትስ ጎ አለ 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 ዲ አለ። ኦኬ ይሄ ደግሞ ቀጣዩ ነው ጋይስ። ኦኬ እየተከተሏችሁ ነበር እኮ አንተ ወደፊት ነው የምትሄደው። ያ ቪዲዮ ላይ በቀሉ ወደፊት ነበር ስቴጅ ነበር። ከዛ በኋላ ጀለሶቹሽ እንደገና በመሃል ሲገቡ ዙረሽ መመለስ ጀመርሽና ጓጓ ማለት ጀመርሽ። ምክንያቱም ጀለሶቹ ሲመጡ እንደውም ጀለስሽ ለምን ነበረ አረ በፍቱ ምናምን አይነት ነገር ምንም እኮ እንደ ወንድ እኮ እያወራ እኮ አይደለም። እሺ ምን አድርጌ ነው ምን ፈልጋችሁ ነው ምናምን እኮ አለ እኮ አለው። የወንድ እኮ ያ በቃ የወንድ ልጅ አወራራል። ምንድን ነው የፈለጋችሁት? ቆይ ከኔ ጋር ችግራችሁ ምንድን ነው? ፊት ለፊት በቃ አንተ ለኔ ስለት ይኸው መጣልኝ ስለት ይዞ መጣ እያል ማለት አያስፈልግም ነበር እኮ ማን አሉ አይነት አሉ ገብቶሃል። ኦኬ ምን ፈልጋችሁ ነው ብለህ ታዋራለህ። ስለት ሳይወጣ በራሱ ማለት ነው። በንግግር መፈተው ከሆነ በንግግር ካልፈተው ደግሞ በመፈተው ትፈተዋለህ። እሺ ኮብል አንሳ። እኔ እኮ ስለ ኮብል ማንሳት እኮ አይደለም። ድንጋይ እኮ ስላነሳሽ እኮ ማንም እኮ የተናገረ ሰው የለም። ድንጋዩንም አልተጠቀምኩም። ቢያንስ ድንጋዩን ወደ እርምጃ ብትወስዱ እዛ ላይ ምንም አይፈጠርም ነበር። ምክንያቱም አካባቢውም ለእነዚህ አይነት ነገር ምቹ አልነበረም። በጣም ብዙ ሰው አለ። ጸብ ነው እንጂ ሊነሳ የሚችለው ለነክለ አትጉጂ ነበር። ብቻ ግን እኔ ልሙት ምንም ገና ህይወት ሳላይ ብለሻል። ስለዚህ አንቺ ገና ህይወት ኖረሽ አልጠገም። ስለዚህ ማውራት አትችይም እንደሌሎቹ። ሌላው ህይወትን ከጥግ እስከ ጥግ በደንብ አይቶት ምድር ላይ ያለው ነገር በቃ ብሎ እንደዚህ ነገር ውስጥ የሚገባው ይሆናል አይደል? ጀስት ድሪልን ስትገቢ መቼ እንደምትሞች አታውቂም። ላይክ በውጮቹ ከሆነ ማለት ነው። ስለዚህ ማን ጥለሹ በቃ ማቅሽን ጨርቅሽን ሰብስበሽ ነው ይርሹ እንዴ የሚጠቀማቸው ወርዶች ደግሞ ይተምታሉ። ምን አድርጉ ነው የምትለን? እሺ አሁን እኔ ላይ የምትፎክርብኝ ምንድን ነው? ያ ምን ያርግ እንዴ እኔ ምን አድርግ ነው የምትለኝ? እንዴ እሱ ያለው እዛ ቦታ አቻለሽ በእሱ ላይ ቡራ ጋር ፎክሪ። በቃ እኔ አሁን አላወራም። ስለዚህ ቡራ ላይ ፎክሪ። ልጅ ላይ አይደለም ሄዶ ዘሎ መፎክር፣ ቡራ ጋር ፎክሪ እኮ አልገባኝም። ባል እንዴ kissing her how the fuck that work boy ለቦይ አንተ አውራጣት እኮ ነው የምታክለው ማን እግዚአብሔርን አውራጣት እኮ እሺ አረ ወይኔ ልጅ ገደልከኝ አውራጣት ነው የምታኪው ታኪዋን እሺ አሁን በእሱን ስንገናኝ እንፈተዋለን ምናምን እያልሽኝ ነው። ስንገናኝ ምንድን ነው የምታረገኝ? አሁን እስኪ ንገረኝ። ስንገናኝ የምታረገኝ ነገር ንገረኝ። እኔ ስንገናኝ ምን ልታረግ ትችያለሽ? ፊት ለፊት በቃ አንቺና እሱ ብቻ ፊት ለፊት ብትገናኙ ጀስት ፊዚካሊ በቪዲዮ ምናምን እንደዚህ አውት ላይ የምታውቁት ከሆነ በቃ የሆነ ግዙፍ ነገር ነው የሚመስለው። ስመኝን ደግሞ አይተናታል ምን እንደምታውቅ። ስለዚህ ሁለቱም ብቻ ማንም የሌለበት ሪንግ ውስጥ ብታስገባቸው ለጌሾ ወያቀታ ማንም ሰው ላይክ ዳት ነው ማረገን ነገር እነግርሃለሁ። ቀለበት ነው ማረግ የእጄ ላይ ቀለበት ያረግሻል ማለት ነው። እንዲህ ጠምልዬ እጄ ላይ ቀለበት ነው ማረግ ሲሪየስሊ ማለት ነው። ኦኬ የፈለግከውን ነገር የኔ ላይ አልደርሳልሽ። በቃ የሌለ ሌሪክም የለሽም ምንም የለሽም። በቃ የዛገ ራፕ ነው ይዘሽ የቀረብሽው በአሁኑ ማለት ነው። ብቻ ግን እሺ እኔ በቃ እኔ ላይ አልደርሳልሽ። You come to my friend dissing her. በቃ እሱ ጋር ተጣልታችሁ ሙሉ ሙዚቃው ለማፊ ነው ቢሱ how the fuck that work boy ለቦይ አንተ አውራጣት እኮ ነው የምታክለው ማን እግዚአብሔር። ኦኬ ሌትስ ጎ የመጨረሻው ያው
ኤዲተሮች ባይ ዘ ዌይ እቺን እንደምትጠይቁኝ እርግጠኛ ነኝ እና እያንዳንዳችሁ ኤዲተሮች ቲክታክ ላይ ዴም አድርጉልኝ ውስጥ ላይ ይሰጣችኋል ቪዲዮውን ከፈለጋችኋል ሌትስ ጎ ሌትስ ሴ picture boy okay ይደገም ጋይስ picture boy okay guys መሳሪያ ምን እንደሚመስል አያችኋ ብረቲ አንጠፌ ትራሲ በቃ ይሄ እንደዚህ አያችሁታ መሳሪያውን እንኳን አያችሁታ እንደዚህ በቃ ይዛችሁ ፊት ለፊት አንድ ቪዲዮ ስሩ እኔ እቀጣለሁ ጥርት ያለ መሳሪያ በቃ እንደዚህ ነው ማለት ከቤት ሳሊ ይዣለው ጣም ያለው ደግሞ ይሄው አሳይቷችኋል እና ጋይስ ይሄን ይመስላል በሁለቱ መሃል የነበረው ሌላም አለኝ ያው እንደ ሁኔታዎቹና እንደ ፍቃድ ይውጣ ከተባለ ይወጣል እና ጋይስ የፈፓሪ ይመቻችሁ ሰብስክራይብ ማድረግ እንዳትረሱ እኔ ለእናንተ ማልሆነ ነገር የለኝ ከየትም በቃ ተራርጬ ነው መረጃ መጣው እና ጋይስ ሰብስክራይብ አድርጉ ሼር አድርጉት ላልሰማው ለዛ የተረገመ ፋን ላኩለት በደንብ ይስማው ቤተሰቡ የቱን ያክል እንዳዋረደው ስለዚህ ለዛ ለተረገመ ሰው ሼር አድርጉለት እና ይመቻችሁ ጋይስ ሰብስክራይብ ማድረግ እንዳትረሱ ሌትስ ጎ ፋሚሊ